እንዳታሳለፍ መልስ ይሄንን ቪዲዮ እስቲ እንስማው። ይሄንን በደንብ ስሙ እስቲ። ሐዋርያ የለም ነብይ የለም እስቲ የለም። ይሄንን ከመናገር በፊት 50 ጊዜ ኮፒ ሊንክ በማድረግ ለብዙ ሰው አድርሱ ወይ እስቲ ስሙት። መጀመሪያ ሐዋርያ ለእናንተ ማን ነው? መጀመሪያ ሐዋርያ ማን ነበር? ስሙት እስቲ። ቃለ ሕይወት ሐዋርያትን ለሚያሾም ለሚሉ ሰዎች ሐዋርያ የሚሆኑ ሰዎች በዘመን የሉም ብለን ስለምና ሐዋርያ ማለት የቃሉ ትርጉም የተላከ ማለት ነው። ልዑክ ማለት ነው። አፖስቶሎስ በግሪክ የተላከ ሰው ማለት ነው። አንዳንድ ጊዜ መልእክተኛ ላከ ምናምን የሚለው አፖስትል ሆኖ ልታገኙ ትችላላችሁ። የተላከ ሰው ማለት ነው። ሊትራሊ የተላከ ሰው ማለት ነው። መልእክተኛ ማለት ነው። በተለያየ ሴንስ በተለያየ ገጽታ ሁልጊዜ ይቀጥላል ብዬ አምናለሁ። በተለያየ ገጽታ ይቀጥላል። ለምሳሌ ሐዋርያን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስን ሐዋርያ ይለዋል መጽሐፍ ቅዱስ። ኢየሱስ ራሱ ዕብራውያን ምዕራፍ 3 ቁጥር 1 ላይ የሃይማኖታችን ሐዋርያና ሊቀ ካህናት ይለዋል። የሃይማኖታችን ሐዋርያና ሊቀ ካህናት በምንድን ነው የተላከ? ነዋ ከአብ ተልኬ የመጣው አፖስቶል ኢየሱስ ሐዋርያ ነው። ሉቃስ ምዕራፍ 4 ላይ ቁጥር 18 ልኮኛል ይላል። ቀብቶ ልኮኛል፣ ለድሆች የምስራችን እንድሰብክ የጌታን ቀን እንዳውጂ በመንፈስ ቀብቶ ልኮኛል። ዳት ወርድ ልኮኛል አፖስቶሎስ ሐዋርያ ነው፣ ተልኮ ስለመጣ። ዮሐንስ 17:18 ላይ ወደ ዓለም እንደላከኝ አብ እልካችኋለሁ ይላል። ወደ አብ እንደላከኝ እልካችኋለሁ። ተልኮ የመጣ ስለሆነ ኢየሱስ የሃይማኖታችን ሐዋርያና ሊቀ ካህናት ነው። ከሱ በኋላ ሐዋርያነት ቀጥሏል። አዎ የቀጠለ ሴንስ አለው፣ ያልቀጠለ ሴንስ አለው። ምንድነው ያልቀጠለው ሴንስ? ያልቀጠለው ሴንስ ጌታችን ሐዋርያ ሆኖ የመጣበት አንዱ ምክንያት ስለ ኃጢአታችን መሞት ነው። ለምሳሌ የሰው ልጅ ሊሞት ነው የመጣው። ነፍሱን ስለ ሁላችን ሊሰጥ ነው ሐዋርያ ሆኖ የመጣው። ከሱ በኋላ ሐዋርያነት ቀጥሏል። አዎ በምን? በመስበክ በማስተማር የጌታን ቀን በማወጅ በሽተኞችን በመፈወስ ሌሎቹ አላሪ የዘረዝራቸው እነሱ ቀጥለዋል። ያልቀጠለ ሴንስ አለው፣ የቀጠለ ሴንስ አለው። እንዴት? ጌታችን ከመጣ በኋላ ደግሞ 12ቱ ደግሞ አሉ። 12ቱ በኢየሱስ የተሾሙ ሐዋርያት ደግሞ አሉ። እሱ ሐዋርያ ነው። የሱ የተወሰነው ተግባሩ ቀጥሏል በእነሱ። ኢየሱስ ያደርግ የጀመረውን ቀጥለውታል እነሱ በመንፈስ ቅዱስ። ሐዋርያ ሥራ ምዕራፍ 1 ስታነቡ እሱ ነው የሚነግራችሁ። ኢየሱስ ያደርግ የጀመረውን ጽፌልህ ነበር ይለዋል በሉቃስ ወንጌል። አሁን በሐዋርያቱ በኩል ኢየሱስ ያደርግ የቀጠለውን ነው። ኢየሱስ ያደርግ የቀጠለውን ቀጥለዋል። ያልቀጠለ ሐዋርያነት አለ የኢየሱስ። ምን? ስለ ኃጢአታችን ሞቷል፣ አድኖናል። የቀጠለ ሐዋርያነት አለ ከኢየሱስ። ምን? የጌታን ቀን ማወጅ እያደረገ ዞረ፣ ቀጥሏል በሐዋርያቱ በ12ቱ። ማቴዎስ ምዕራፍ 10 ቁጥር 1 ሾማቸው። ማርቆስ ምዕራፍ 3 ቁጥር 14 ሾማቸው ሐዋርያት ብሎ ዲዚግኔት አረጋቸው። ምንድናቸው እነኚህ? የኢየሱስን ሕይወት እና ኑሮ፣ ሞት፣ ትንሣኤ አብረው የኖሩ ያዩ የመሰከሩ ናቸው። የትንሣኤው ምስክር ይሏቸዋል። የትንሣኤው ምስክር ብቻ ሳይሆን የትንሣኤው ምስክሮች ብቻ ሳይሆን የኢየሱስ የሕይወቱ ምስክሮች ነበሩ። አብረው ኤቪደንስ ያላቸው የመጀመሪያዎቹ 12ቱ ሐዋርያት ዩኒክ ሐዋርያት ናቸው። ለምን? they were there በኢየሱስ ሕይወት ከመጀመሪያ እስከ መጨረሻ። ታስታውሱ ከሆነ ሐዋርያ ሥራ ምዕራፍ 1 ላይ በይሁዳ ምትክ ሐዋርያ ለመተካት ትዝ ይላችኋል። ስቶሪ ሐዋርያ ለመተካት በዕጣ ማቲያስ ሲተካ ኳሊፊኬሽኑ አንድ ነበር። ታስታውሱ ከሆነ ከ12ቱ አንዱ ለመሆን ከ12ቱ አንዱ አይደለንም ማለት ነው ባጭሩ። ከ12ቱ አንዱ ለመሆን ሐዋርያ ሥራ ምዕራፍ 1 ቁጥር 21 እስከ 22 ላይ ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር እንዲሆን። የሚመሰክሩት ትንሣኤው ነው፣ ሞቶ ተነስቷል ነው። ግን ምን ይጠይቃል? እነሱ ለመሆን ከዮሐንስ ጥምቀት አንስቶ እስከ ጌታችን ዕርገት ድረስ ከኛ ጋር አብረው የነበሩ ሰዎች ፋውንዴሽንስ ናቸው እነኚህ። ራዕይ ዮሐንስ ምዕራፍ 21 ቁጥር 14 ላይ የበጉ ሐዋርያት ተብሎ ተጠርተዋል።
እነኚህ የበጉ ሐዋርያት ናቸው። እነኚህ ቀጥለዋል፣ እነሱ አልቀጠሉም። እነሱ ሲያልፉ አልፏል። እሱ የተለየ ዘመን፣ የተለየ ስጦታ፣ የተለየ ኳሊፊኬሽን ጠያቂ ስለሆነ ሐዋርያነት ግን ቀጥሏል። ከ12ቱ በኋላ የስ የቀጠለ ሴንስ አለው፣ ያልቀጠለ ሴንስ አለው። ያልቀጠለው ሴንስ ምንድነው? 12ቱ የበጉ የህይወቱ ምስክሮች ነበሩ። 12ቱ የክርስቶስን ወንጌል የጻፉልን ኦቶሪቴቲቭ ስክሪፕቸር የጻፉልንም እነሱ ናቸው። ሊደገሙ አይችሉም። እነሱ የበጉ ናቸው። ሐዋርያነት ግን ከነርሱ ጋር አልፏል፣ አላለፈም። ከዚያ በኋላ እግዚአብሔር የጠራቸው ሐዋርያት ግን ነበሩ። የኋለኞቹ ሐዋርያት ይባላሉ፣ the later apostles። ያሳያቸዋል ክፍተት እንዳለ። ከ12ቱ በኋላ የተነሱ ሐዋርያት አሉ። ሐዋርያት ሥራ ምዕራፍ 14 ቁጥር 14 በርናባስና ጳውሎስ ጳውሎስን ከ12ቱ መካከል ለማድረግ መከራ የሚበሉ ሰዎች አሉ። አይደለም አልነበረማ። የትንሣኤው ምስክር የምትለዋን ብቻ ወስደው ጳውሎስ ለቆሮንቶስ ቤተክርስቲያን በተለይ ሐዋርያነቱን ለማይቀበሉ ሰዎች ይከራከራል። እኔም ራሴ ጌታን አይቼዋለሁ እያለ ማለት ነው። የተነሳውን ኢየሱስ ስላየ የትንሣኤው ምስክር ስለሆነ ማቴዎስ አይደለም ሐዋርያ እሱ ነው። ከ12ቱ መካከል ማቲያስ ሳይሆን እሱ ነው የሚሉ ሰዎች አሉ። መጽሐፍ ቅዱስ አይነግረንም ስለሱ። 12ቱ ቆመው ወንጌል ሲሰብኩ ይነግረናል። ማቲያስ አንዱ ነበረ። ሐዋርያት ሥራ ምዕራፍ 2 ላይ አብሮ ነበር ይለናል እንጂ ተተክቷል አይልም። መተካትም የለበትም። እግዚአብሔር ሰው እንደ ተጫዋች እያስገባ የሚተካ አምላክ አይደለም። በእያንዳንዱ ሰው ህይወት ውስጥ የሚጠቀም አምላክ ስለሆነ በዛኛው ተጠቅሟል፣ በዚህኛው ተጠቅሟል። ከዮሐንስ ጥምቀት አንስቶ እስከ ጌታችን እርገት ድረስ አብሯቸው የነበረ አብሮን የነበረ በሚለው ዲስኳሊፋይድ ነው ጳውሎስ። ሐዋርያነት ግን ቀጥሏል። አዎ ጳውሎስ የመሰለውን ጠርቶታል እግዚአብሔር። ትንሣኤውን አሳይቶ ክርስቶስ ኢየሱስ ተገልጦለት በተአምራት ማለት ነው። ይሄ የሚያሳየን ምንድን ነው? ሊቀጥል ይችላል ሐዋርያነት ኢን አ ዲፍረንት ሴንስ። ጳውሎስ፣ በርናባስ፣ የጌታችን ወንድም ያዕቆብ የጌታችን ወንድም ያዕቆብ ገላትያ ምዕራፍ 1 ቁጥር 18 ላይ ከሐዋርያት መካከል ያዕቆብን ያገኘሁት ይላል ጳውሎስ። ለብዙ ጊዜ እንደውም አማኝ የነበረ አይመስልም ስታዩ። በዚህ ለምን አስተያየት ያላችሁ? አስተያየት ካላችሁ እስቲ አስተያየት ስጡ። በዚህ ኮሜንት ላይ ገብታችሁ አስተያየት ስጡ።